አራተኛ ቆራጥ ሴት የመረኝ ነው። እቺ ነች መልሷ አይቀድመው። አንዳንድ ሴቶች ሴት ስለሆኑ አራን የዋህ ሲሆኑ ትሁት ሲሆኑ ብዙ ጊዜ አድቫንቴጅ ይወሰድባቸዋል አይደል? ባለው ሶሳይቲ ኦር በወንዶች ይባላል አድቫንቴጅ ወስዱብኛል እኔ እኮ ጥሩ ሆኜ ልቤ በንም ንጹህ ሆንኩለት በታመንኩለት አይደለም ሁሉ ነገርን አሳልፌ በሰጠሁት ከደ ቆራጥ መሆን የሚያስፈልገው እዚህ ነው። አትራክቲቭ ሴት ባህሪ ነው ይሄ። ቆራጥ እስከ ጥግ አብራህ ነች አይደል? እስከ ጥግ ዋጋ ትከፍልሃለች። ያን ማክበር ካቃተ ግን ሽውል ወከወይ እንደዚህ አይነት ቆራጥ ብቻዋን ኢንዲፔንደንትሊ መቆም የምትችል አብርሃም ስትሆን ደግሞ የሰው ወሬ ጉዳይ አልሆነ አይደል? እንትና መኪና ገዛ ጉዳይ አለኝ ሴት አይታጣቅም በጣም አትራክቲቭ ባሏ እኮ ሚጥር ገና ከስር የሚንፈራፈር ሊሆን ይችላል ሊሰራ ምናምን ጓደኞቹ ሀብታም አግብቶ ያሳዩታል ምንም ኮሽ ማይልባ ሴት አይታል ምንም በቃ ጉዳይ አይደለም ደስ ይላታል ለሰዎች ግን መታ የራሷ ህይወት ውስጥ አትበጥብጥም ያን ነገር ተረተኛ እንደሱ አይነት ቆራጥ ሴት ማለት ነው። አንተም ደግሞ ያን መስመር ዘለ ያንን ዋጋ በከፈለች አብራ በሆነች ደግሞ ዲስሪስፔክት ልታረጋት ስትሞክር ኦር አይደል ቺት ለማርክ ስትሞክር ደግሞ መልካም መንገድ ማለት የምትችል ማለት ቆራጥ ሴት ማለት ይሲ ይሄ ቅድም የነበሩትን ባህሪዎች ይሄ ያስተካክለዋል በደንብ በቃ ቆራጥ መሆን አለባት ሴት ልጅ። ይሄ ቆራጥነቷ ያስፈራል በነገራችን ላይ ሴት ልጅ አይደል? አንዳንዴ ወንድ ልጅም እኮ ስነ ስርዓት ያስይዛል ቆራጥ ሴት አይደል? ምክንያቱም አጉል ከቀበጥኩና መስመር ካለፍኩኝ እንደምትሄድ ያውቃል። ገባህ አይደል? ስለዚህ ስነ ስርዓትን ይዘህ ትኖርሃለህ። እድለኛ ነህ እንደው እንደዚህ አይነት ሴት ከሆነች ከብዙ ነገር ትጠብቃለች አይደል? እንደዚህ አይነት ሴቶች ባይዘው የእውነት ናቸው። የእውነት ማለት ሲኖሩም የእውነት ነው። ያ ነገር ደግሞ ልክ አይደለም ካልክ ምንም ችግር የለባቸው። ተረተኛ ኢሞሽናሊ አቢዩዝ መደረግ አረ መጨቃጨቅ እነሱን መሳደብ እሱን መስደብ መደባደብ ምናምን አይነት ውስጥ የሚኖሩ አይደሉም። ተረተኛ በቃ እስከ መጨረሻው ኢነርጂ ሆነዋል ፓወር ሆነዋል ይጥራሉ ይለፋሉ ምናምን ግን ውሳኔ ላይ ቆራጥ ናቸው። የሰው ወሬ መጥቶ ህይወታቸውን አይበጠብጡም። ከሌላ ባል ጋር ያወዳደረችህ አትበጠብጥም። ምክንያቱም ለወንድ ልጅ ትልቁ ፔንፉል ነገር በሌላ ሰው መወዳደር ነው። ምክንያቱም እናንተ ባትሉንም እኛ ራሳችንን እናወዳድራለን። ይሲ አንቺ ደግሞ ሲጨምሪበት አስቢ the only person አይደል እንድታደንቅህ እንድታከብርህ አይደል የኔ ጀግና እንድትልህ የምትፈልጋት ሴት አይደል የሰንበሪን ባል ጀግና ስትል ማጀ የሚሰማ ስሜት ይሲ በፍጹም እንደዛ ማትል ማለት ነው አይደል? የሆነ ስቶሪ ነገር ያለው አይደል ባልየው ከስራ ተባሮ ባለመቻል ኢንኮምፒተንሲ ነው የተባረረው የሚል ደብዳቤ ደርሶት ደብዳቤውን ከፍታ አስተናበው ከፍቶት አትችልም ምናምን ባይ ዘ ወይ የኔም ባል ነው እንደዚህ ያሉት የኔም ባል ነው አትችልም ያሉት ምናምን ብላው ኢቭን ሶ ሚሊዮነር ሆኗል የሚል ስቶሪ ሰምቻለሁ። I don't know if it's real or not ግን ምን ልህ ነው አይታል አይደል ሰዎች አትችልም እንኳን ቢሉት እሷ ትችላለህ የምትላየን ነው ማለት ያለባት። ግን አንተም አልችልም የምትል ከሆነ አብረህ አንተም ያንን የዋህነቷን አብረህ ዝቅ ማለቷን አብረህ ለመውደቅ መዘጋጀቷን አስባ አድቫንቴጅ የምትወስድ ከሆነ ከዛም ኑሮ ላይ ሄደች የምታረክ ከሆነ ኢማጂን አረ ስላለኮ ነው ከዛም ኑሮ ላይ ከዛም ህይወት ላይ ከዛም ብዙ አማራጮች እያሏት ታምና በኖረች ቺት ምናምን ልደባደብ ልምታ የምትል ከሆነ ግን እንደዚህ አይነት ሴት አይሰማም። ቆራጥ ነው በተፈጥሮ ልል ነው። ቆራጥነት ባህሪ ነው በኔጌቲቭም በፖዚቲቭም ይመጣል። አራተኛው ይሄ ነው።